ሁለት ሰዎች ጸሎት ሊጸልዩ ወደ ቤተ መቅደስ ወጡ። አንደኛው ፈሪሳዊ ሌላኛውም ቀራጭ ነበር። ፈሪሳዊም ወደ ቤተ መቅደሱ ጠጋ አለና በልቡ እንዲህ አለ፣ ጌታ ሆይ እኔን እንደ ሌሎቹ አመፀኛ፣ ቀማኛ፣ አመንዝራ ስላላደረከኝ ይልቁንም እንደዛ ቀራጭ ኃጢአተኛ ስላደረከኝ አመሰግናለሁ። በሳምንት 2 ቀን እጾማለሁ፣ ካለኝም ሁሉ አስራትን አወጣለሁ አለ። ቀራጩ ግን ከሩቅ ቆሞ አይኑ ራሱ ቀና ለማድረግ አልቻለም። ዝቅ ብሎ ወደ እግዚአብሔር አቤቱ እኔ ኃጢአተኛው ማረኝ አለ። እግዚአብሔርም አለ ይህ ቀራጭ ጻድቅ ሆኖ ወደ ቤቱ ተመለሰ። ስንቶቻችንን በቤተ መቅደሱ ስለ ኃጢአታችን ዝቅ ብለን የምንጸልየው? ልበ አምላክ ዳዊት በመዝሙሩ ሲናገር እግዚአብሔር ከፍ ከፍ ያለ ነው፣ የችግረኞችንም የኃጢአተኞችንም ልብ ይመለከታል። ራሱ እግዚአብሔር ሲናገር በማቴዎስ ወንጌል ምዕራፍ 23 ከቁጥር 12 ራሱን ከፍ ከፍ የሚያደርግ ዝቅ ይላል፣ ራሱን ግን ዝቅ የሚያደርግ ከፍ ይላል። ስለዚህ በህይወታችን በነገራችን ሁሉ ራሳችንን ዝቅ እናድርግ። ክርስቶስ ራሱ ሐዋርያትም ብሎ ነው ዝቅ ብሎ እግራችንን ያጠበው። ትሕትናን ከሊቀ ካህኑ ከኢየሱስ ክርስቶስ እንማራለን።